አላህ ሂዳያ የሰጠው አንድ ጠንቋይ በግል የነገረኝን ታሪክ ልንገራችሁ። አንድ ሰው ላይ አንደኛ ደረጃ የሆነ ቀለል ያለ ጅን ይልክበታል። ጅኑ ሄዶ ይመለሳል። ይህን ሰው አላገኘሁትም ይለዋል። እሱም አላገኘሁትም ማለት ምን ማለት ነው? እኔ እኮ እዚህ ያየሁት ነው ይለዋል። የሆነ የሚጠቀሙት ትንሽ ኳስ ነገር አላቸው። ሰውየውን ባለበት ሆነው ማየት ይችላሉ። ጅኖቹ ያሳዩታል። አጠቃቀሙን ከቻሉበት መጠቀም ይችላሉ። በዚሁ አጋጣሚ ለልጆች የምመክረው ነገር ቢኖር የዲዝኒ ፊልሞችን አትዩ። ምክንያቱም አብዛኛውን የዲዝኒ ፊልሞች የተጻፈው በባለሞያ ሳሒር ነው። ከላመናችሁኝ አንድ ምሳሌ ልንገራችሁ። የሲንድሬላን ፊልም ሁላችንም እናውቃለን። ያቺ ጠንቋይ አሮጊት በእጇ የያዘችው እንጨት አለ አይደል? የሆነ የተናገረችው ነገር አለ። ሙሉ አረፍተ ነገሩን አልጨረሰችውም። ወላሂ የተናገረችው ቃል በቃል ሸምሰል መዓሪፍ ላይ ያለ ነው። ጅኖች ራሳቸውን ወደ ሌላ ነገር የሚቀይሩት በዛ ቃላቶች ነው። በፊልሙ ላይ ግን ቃሉን ሙሉ በሙሉ አልጨረሰችውም። ስለዚህ ይሄን ስክሪፕት የጻፈው ሰው ስለዚህ ነገር በሚገባ ያውቃል ማለት ነው። እናም በፊልም አሳምረው ሊያቀርቡልን ይፈልጋሉ። ለዛ ነው ራሳቸውን ወደ ሌላ ነገር የሚቀይሩ ጅኖች ወደ ነበሩበት ለመመለስ የሚያስችላቸውን መተት ካላወቁ በዚያው በተቀየሩበት ቅርጽ ነው የሚቀሩት። ለምሳሌ አንድ ጅን ወደ እባብነት ተቀይሮ ተመልሶ ወደ ራሱ መልክ የሚመጣበትን መተት ካላወቀ እባብ እንደሆነ ነው የሚቀረው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በቤታችሁ ውስጥ እባብ ካያችሁ በአላህ ስም 3 ጊዜ እንዲወጣ ተናገሩት። ከወጣ ያ እባብ ጅን ነው። እኔ ራሴ በአይኔ ይህን አድርጌ አይቻለሁ። እባቡ ቀጥ ብሎ ወጣ። እሺ ካልወጣስ? ያኔ መግደል ትችላላችሁ። ጅን ቢሆን እንኳ መግደል በምትችሉበት አካላዊ ቅርጽ ላይ ነው ያለው። አለበለዚያ ግን ጅን ከሆነ ሳይነካችሁ እንኳን ሊገድላችሁ ይችላል። ከዛ ጠንቋዩ ከፍ ያለውን ሸይጣን ይልካል። እሱ ደግሞ ሄዶ ይመጣና አዎ እዚያ ተቀምጦ አይቼዋለሁ፣ ግን ዙሪያውን ጥበቃ ስላለው ልነካው አልችልም ይላል። የመጀመሪያው ያላየው የሰውየው አስካር ከጅኑ ኃይል በላይ ስለሆነ ነው። ሁለተኛው ደግሞ አየው፣ ግን ጥበቃውን ሰብሮ መግባት አልቻለም። ከዚያ ማሪድ ወይም ዒፍሪት የተባለውን ኃይለኛ ጅን ይልካል። እነሱም ሄደው ይሞክራሉ። እናም ጠንቋዩ ምን ይላል? ዚክር